አልተዋትንም። እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሯችንን ይዘን ወደ ቼላ ወንድም ጥላ ላጣቴ ልትቋጥር ነው ለትለኝ ገና እንዳርገው በዳሾ ባናቴ ቆሜ ይቋጥራለሁ። ተቀለዳለኝ ነገ ዋጫ ስትበል እኔ ላይ እኮ ነው መተህ የምትቀዝነው እኮ እንታወቃለን እኮ እያለ እኮ አሁን ቁም ነገሩ ቼላ ልመንሃ ቼላ አምናለሁ። ሀገሬ ውስጥ ያላችሁ የአርሰናል ደጋፊዎች አንዴ ሰብሰብ በሉ። ከጨዋታው በፊት አስቀድሜ 3 እውነታዎችን ልንገራችሁ። ከ2 ቀን በኋላ እሁድ ዕለት ቸልሲ አርሰናልን መሃን እስኪሆን ድረስ ሲደበድበው የምታጡትን 3 ወሳኝ ነገሮችን በግልጽ ላሳውቃችሁ። አንደኛ፣ ከተከታያችሁ ከቸልሲ ጋር ያላችሁ የነጥብ ልዩነት ከ6 ወደ 3 ዝቅ ይላል። ሁለተኛ፣ እንደ አባታችሁ የምትፈሩት ማንቸስተር ሲቲ ከ7 ነጥብ ወደ 4 ነጥብ ዝቅ ይላል። ምክንያቱም ሊድስን ነው የሚያገኘው። ሊድስን በእርግጠኝነት ማንሲቲ ያሸንፋል። ሶስተኛውና የመጨረሻው ነገር 2 የፕሪሚየር ሊግ ተፎካካሪ ክለብ ይኖርብሃል ወያላው። እየነገርኩ ነው አርሰናል ደጋፊ ሁላ ቅድሚያ ተዘጋጅ፣ በኋላ እንቧ ከርዮ ብሎ ማልቀስ ምንም አይሰራልህም። ቸልሲን በማይሆን ሰዓት ነው የምገጥመው እሁድ ዕለት በማይሆን ሰዓት ማንም ሊደራደረው በማይፈልግበት ሰዓት ላይ ቸልሲ ሜዳው ድረስ መጣ። ይሄ በጣም ትልቅ ንቀት ነው። ለመጨረሻ ጊዜ ልድገምላችሁ። አርሰናል በቸልሲ እሁድ ዕለት 3 ነጥብ ሲወሰድብህ 50% የፕሪሚየር ሊግ ዋንጫ ተስፋ ይዋዥቃል። ምንም ጥርጥር የለውም። መልካም ምሽት። ቼላው ወንድም ጥላ ልመንህ እኔ 99% እኮ አምናለሁ። 1% ታረጋግጥልኛለህ ልመንህ ቼላው። ምክንያቱም አንተ ከሙኒክ የተሻለውን ባርሳን ነው ለጥልጥ የመጣው። ባርሳን ነው አገላብጥ የመጣው። አምናለሁ ግን 1% እንዴት 1% ብቻ አረጋግጥልኝ። እኔ እኮ ትላንትና ስለ አርሰናል ሲመሰክር ቋጠሮዬን አቁሜ አይደለም። እኔ እያንጓለለንም ሆኜ መቋጠሬን አላቆም። አቋጥራለሁ እኮ ምክንያቱም ነገ መተው እኔ ላይ ነው የሚጨፍረው። እኔ ላይ ነው የሚጨፍረው። አንተን እኮ ምንም አይልህም። እኔ ላይ ነው የሚመጡት እየሮጡ እንትና በበለው እንትን ተባለ ነው የሚባለው። እና 1% አረጋግጥ፣ አንዷን ብቻ ሌላውን እንዲች እንዳታስብ። 99 ቶ እኔ አምኛለሁ። አንዷን ቼላው ብራዘር ለፍሬ እየሰራሁ ነው። ለፍሬ ለቋጠሩ እንዴት ወያለው ልጅ በቋጠሩ ይበልጣል። እንዴት ወያለው ልጅ በቋጠሩ ይበልጣል። እዚህ ጋር ነው ልቀቆራ ብቻ ረቢ እድሜና ጤናውን ይስጠን እንጂ ዘንድሮ አርሰናል ማለት ነው ገና ጉድ አጃኢብ ነው የሚያሳየን። ገና ጉድ አጃኢብ። እያንዳንዱ ጠላቶቻችን ከተቀበሩበት ጉሬ እየወጡ ብዙ ታሪክ ያሳዩናል ነው የምልህ። ወንድማችን አቡዬ አሁን ገና ዘር እንኳን ሳይተካ ገና ልጅ ሳይወልድ የማይሆን ቦታ ላይ አንጠልጥሎ እንደምታዩት ወይ ቋጠሮ ላይ ሳካ ማለት ነው። የዚህኛው ዓመት አርሰናል ነው የምልህ ሀቢቢ። የዚህኛው ዓመት አርሰናል የትኛው ምድራዊ ኃይል ማለት የትኛው ምድራዊ ኃይል በዲፕሎማሲያዊ መንገድ ብቻ ካልሆነ መስመራችን ላይ ከገባ አብዮታዊ እርምጃ ከመሰጠት ወደ ኋላ አንልም። ስፔሻሊ ደግሞ ለቸላው እኮ ነው። ቸላው ባይዞ የከኛ ጋር ደርብ የሚባለው ነገር አይሰራም። ያለፉት 6 ጨዋታዎች ማየት ትችላለህ። ቋጠሮውን ወደ ሌላ ጨዋታ ብትቀይረው ይሻላል ወንድሜ። ጥንቃቄ አድርግ ለሰውነት አካላችን እና ብቻ ዘንድሮ አርሰናል ይመቻት። ግን የብዙ ቃቢዎች እንትን እያለች ነው ያለች፣ እየፈታታች ነው ያለችው። አቡዬ ወንድሜ ይመች፣ እስቲ በርታ፣ ብቻ በርታ። ጥሩ ይሄኛው ስፖርት ግን ሸጋ ነው። አገኛታለህ ሲንግሉ ነህ እንዳቀር። ቼላው የለንደን ኩራት፣ የለንደኑ ብቸኛ ወንዳ ወንድ ክለብ እኔ እስከማውቀው ድረስ ማለት ቼላው ወንድም ጥላ ዘንድሮ እኔ ይቅርብኝ አንተ ብቻ ብላ እያልኩ ነው። ሁሉም ጠላቴ ናቸው። ለምን ስለቀጠቀጥኳቸው ማለት ነው። ስለዚህ ትንሽ ወዳጅነት ያለኝ ካንተ ጋር ስለሆነ ነገ በሜዳ ጥጓን ታስይዛታለህ፣ ወያለው አፉን ይዘጋል ማለት ነው። ሰሙኑ ስላፈላ ዋንጫ እንዳይበላ አርሰናል ምናምን አይደለም። አርሰናል ይታወቃል እኮ አበበች ሁሌም አበብኩ ደረስኩ ፍሬ ያፈራው ብላ ትሄድና በራሷ ወጥመድ ማለት ነው መጋቢትና ሚያዚያ ትወድቃለች። እሱ አያሳስብም። የትም አባቷ አትሄድም። ስለ ዋንጫ አይደለም ችግሩ። አፉን መዝጋት አለበት ወያለው። ስለዚህ ሰሞኑ አፋቸውን እየከፈቱ ስለሆነ ነገ በሜዳው አስጠግተህ ትሰጠልኛለህ፣ አፉን ይዘጋል ወያለው ማለት ነው። በዚህ አመት ብቸኛ 90 ደቂቃ ያስጨነቅኳት
ፍሬዋን ይዛ ቋጥራ የወጣችው ጨዋታ ቢኖር ከኔ ጋር ያደረገችው ጨዋታ ነው ብቸኛው። የአምቦቀቦቃት ክለብ የኔ ክለብ ማንቸስተር ዩናይትድ ነው። ሁለተኛው ደግሞ አንተ ወዳጄ ነገ በሜዳ ታሳይልኛለህ 90 ደቂቃ ለጥልጠህ ማለት ነው። ከዛ ወያለው አፉን ይዘጋል እንጂ ዋንጫ አርሰናል ዋንጫ በቅሎ ወለደች አርሰናል ዋንጫ ይበላል እያሉ ስለሆነ ማለት ነው። ለማንኛውም እሱ ተው ዋንጫ መብላቱን ተውትና አፋቸው እንዲዘጉ ነገ ጠጓን ታስይዝልኛለህ። ወያለው አንድ ሳምንት አፉን ይዘጋል ማለት ነው። ቼላው በመወዳችሁ ያህል እንዳልጠላችሁ ቀልድ የለም ነገ። እነሆ ወያላውን ለማስቀየም ንጉሱ ወደ ጨዋታ ተመልሷል። ለዛውም የአርሰናል ጨዋታ ላይ። ይህን ቪዲዮ የወያላ ጠላት የሆናችሁ እንዲሁም ደግሞ ለሀገሪቷ ሰላም የምትጨነቁ ሰዎች በደንብ ኮፒ ሊንክ አድርጉ፣ ሪፖስት፣ ላይክ እንዲሁም ደግሞ ሼር ማድረጋችሁ እንዳትረሱ። ቫይራል እንዲወጣ ፈልጋለሁ እና እንግዲህ ፓልመር ምን ነው ከአርሰናል ጋር ሲጮት አንዴ ወገቤን፣ አንዴ ጉንፋን፣ አንዴ ጣቴን ምናምን ይላል አላችሁ። ማሬስካ ነው የተጫወተባችሁ። በእውነቱ ከሆነ እውነት ማሬስካ እናንተም ላይ ብቻ አይደለም እኛንም ፌቨር ሰርቷል። ግን እኔ አላማረኝም ነበር በእውነት ነው የምላችሁ። ለምን ጣቱ ተመቶ ተሰበረ ተጎዳ ተብሎ እንዴት ነው ተጫዋች እንደዚህ በግልጽ የሚናገረው? ወይ ያኛው ጉዳት አለቀቀው ምናምን ሊሉ ይችላሉ እንጂ ሰበብ እንደሆነ ግልጽ ነው። እንደውም እኔ የባርሳ ጨዋታ ላይ ቤንች ላይ ሁላ ሊኖር ይችላል ብዬ ነበረ። ግን ለእሑዱ ጨዋታ እንኳን ቤንች ቋሚ ራሱ መሆን እንደሚችል ማሬስካ ገልጿል ማለት ነው። እና የፓልመር መመለስ የእናንተን አስተያየት ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ በበኩሌ እንደሆነ የበለጠ ፉክክር ነው የሚኖረው ቼልሲ ቲም ላይ ቋሚ ሆነም አልሆነም። ወያለው ፍራ፣ በቃ ወያለው ፍራ። እሺ ጋነርስ ቤተሰብ የእሁዱን ጨዋታ እንዴት እንደምናሸንፍ ልነግርህ ነው። በደንብ ኮፒ ሊንክ አድርገው ከቻልክ ትዕግስት ኖሮ እስከ መጨረሻ ድረስ ቪዲዮን ይኸው። ምክንያቱም እኔ ስለ አርሰናል አልጥልም ነጥብ ጥዬም አላቅም። ፕሪዲክሽን ላይ ራሱ ብር ያለበት ከባየር ሙኒክ ጋር ሰከንድ ሃፍ ደብል ቻንስ ነው ያሉት። አርቴታ ፈርስት ሃፍ ገረፈም ተገረፈም አቻ ወጣ ያየውን ነገር ሰከንድ ሃፍ ላይ ያስተካክለዋል ብዬ ስላሰብኩኝ ማለት ቡድኔን በደንብ ነው ማቀው ነው ማለት በደንብ ነው ማቀው። እና አሁን ሃንግማንን ለምንና እንዴት እንደምንገርፋት ነው ማሳይሽ። ባርሳን ማሸነፋቸው ለኛ ፐርፌክት ውጤት ማለት በባርሳ ቢሸነፉ ኖሮ ማለት ዓለም ላይ ብዙ የሚበልጡን ቡድኖች እንዳሉ ተረዳን። ስለዛ አርሰናል ማሸንፎን 9 ነጥብ ከሚያደርግብን በደንብ ተጠንቅቀን እንጮት ብሎ ነው የሚያዛቸው ማሬስካ። እነሱም እንደዛ ነው የሚያስቡት። ገባችሁ አይደል? አሁን ግን ኮንፊደንስ አለ ማለት ደግሞ ከፍተህ ትጫወታለህ ማለት ሴት ፒስ አያስፈልግም ማለት ገባችሁ አይደል? ፓልመር የሚጨመሩ በቃ አርሰናል ላይ ለማግባት ነው የሚጫወቱት። ይሄ ደግሞ ለኛ ፐርፌክት ነገር ነው። ለኛ ኮንፊደንሱን እንፈልገዋለን። በሜዳችን ነው ልክ እንደ ደጋፊዎቹ ተጫዋቾቹም ደጋፊዎቹም በእርግጠኝነት ኮንፊደንስ ጣራ ላይ ነው። ማሬስካ ግን ትንሽ ብልጥ ከሆነ ማለት ባይዘ ያን ያህል ማጣጥለው ማኔጀር አይደለም። አንዳንዴ ነገሮችን ኦቨርቲንክ ያደርግና ያልሆነ ውሳኔ ወስኖ ይገባል። በዚህ ምክንያት ይሸነፋል እንጂ ለትልቅ ጨዋታ ሴትአፕ እንዴት ማድረግ እንዳለበት ቡድኑ ያውቃል። ስፔሻሊ ሲፈራ ጎበዝ ነው። ገባ አይደል? አሁን ግን አልፈራም ብዬ ገምታለሁ አይደል? ሃንግማኖች እናንተ ፈርታችኋል? አልፈራችሁ። ኮል ፓልመር ራሱ እኮ ፈርቶ የነበረው ባርሳ ውጤትን ሲያይ እዴ ቡድኔማ ያለ ፓልመር ማሸነፍ ባርሳን ከቻለ እኔ ሲጨመርበት አርሴን የሚያሸንፋለሁ ብሎ ኮንፊደንት ሆኖ እንደሚገባ እርግጠኛ ነኝ። ይገረፋል ማለት ትሮሳርድ አይደርስም። ኤዜ፣ ሳካ፣ ሜሪኖ፣ ዴክለን ራይስ the best midfielder in the world ታየዋለህ ሜዳ ላይ the best midfielder in the world ቤስት አጣማሪው ቴምፖ ኮንትሮለር ዙቢሜንዲ። ከዛ ከኋላ ደግሞ ካላፊዮሪን ሁለተኛ በምንም ጨዋታ ላይ አንተ አትግባ ሚል ነገር ከአፌ ከወጣ ሞቻል። ሂንካፔ ይግባ ከሞስኬራ ይልቅ ሂንካፔ ፔስ ስላለው በደንብ እና ናቹራሊ ሌፍት ፉት ስለሆነ ሂንካፔ ይገባል። ቦስ ሰሊባ አለች። ዩሪየን ቲምበር በማርሽ ነው የሚጫወተው። ገባር ቀዝቀዝ ያለ ማርሽ አለው ልክ እንደ ዴክለን ራይስ ማለት ቀዝቀዝ ያለ ማርሽ እና ባየር ሙኒክን እየገረፍ ነው በሁለተኛ ማርሽ። ገባር አስፈላጊ ከሆነ ሃንግማን ዋንጫ የምንበላበት ጨዋታ ስለሆነ ፉል ማርሽ አድርገን ዩሪየን ቲምበር ከዛ በኋላ ያሉትን 2 ሳምንት ቢያርፍ ራሱ ኖርምዬ ነው የምልህ። ሃንግማን ይሄንን ጻፍልኝ። በምንም ተአምር እንደማታሸንፈኝ 2018 ነው ላስት ታይም በሜዳ ያሸነፍከኝ። ስታንፎርድ ብሪጅ የኔ ሜዳ የኔ ትሬኒንግ ግራውንድ ስታንፎርድ ብሪጅ ላይ ፕሌን አረግና ኤምሬትስ ላይ መጥቼ ጮታለሁ። ይሄን ደግሞ እሑድ አሳይሻለሁ። ብዙ ሃንግማኖች ከጨዋታ በኋላ ማለት እንዳታለቃቅሱ ብዙ ስላወራችሁ ብዙ ምንም አይነት ምክንያት እንዳትፈልጋው። ፓልመርም ተጨመረልህ ደስ ብሎኛል። እርክት ማን እንደሆንኩኝ ታያለህ። ሾት ኦን ታርጌት
አንተ በሾቶን ታርጌት እኔ በጎል ስቲል አሸንፈዋል። ባየር ሙኒክን ባይዘው በሾቶን ታርጌት ራሱ አሸንፈዋል። እነሱ ሾቶን ታርጌት እኛ ጎል ማለት አንድ ሾቶን ታርጌት ታደረጉ ጎል ሆነላቸው። ስለዚህ የሆነ እንደ ሁለት እንጨምርላቸው ሁለት አገቡ 3-2 አሸነፍናቸው ማለት እኛ በጎል አንተ በሾቶን ታርጌት ያን ያህል ነው ሌቭላችን ያን ያህል ነው። ዱቄት ያንስ አባዬ አንተ ጀምር። እንደው አርሰናል የተባለ ቡድን ፈጣሪ መጥቶ እስካላስቆመው ድረስ ማንም ያስቆመው እየመሰለኝ አይደለም። የመጨረሻ ተስፋችንም አንተው ቼላል ባባው ነህ። እንግዲህ ወይ ቋጠሯችንን አሳክተህ ታስቀጥለዋለህ፣ ወይ ተስፋ ታስቆርጠናለህ፣ ወይ ታሸንፋለህ፣ ወይ ግፋቢል አቻ ትወጣለህ። ሊቨርፑል ማለቴ ሽንፈት የሚባል ነገር አንቀበልም። ቃል የእምነት ብቻ እምነታችንን ሰጥተናል።